ደብረ ሊባኖስ አቡነ ተክለ ሃይማኖት አንድነት ገዳም ጻድቁ አቡነ ተክለ ሃይማኖት በ1296 ዓመተ ምህረት የተቆረቆረ ሲሆን 710 ዓመታትን አስቆጥሯል። በገዳሙ አስተዳደር ስር ከሚገኘው ከአቡነ ተክለ ሃይማኖት ቤተክርስቲያን በተጨማሪ የቅዱስ አማኑኤልና የቅዱስ ፊልጶስ አብያተ ክርስቲያናት ይገኛሉ። በገዳሙ ውስጥ የሚገኙ የተለያዩ የነገሥታት ስጦታዎች፣ ቅዱሳት መጻሕፍት፣ ንዋያተ ቅድሳት፣ የቅዱሳን አጽም ፈውስ የሚገኝበት ጸበል ቦታዎች ይገኛሉ። የደብረ ሊባኖስ ገዳም 5 ስያሜዎች ስንመለከት አንደኛ ምድረ ግራሪያ ግራሪያ የሚለው ስያሜ የሰጠችው እመቤታችን ቅድስት ድንግል ማርያም ናት። እመቤታችን ቅድስት ድንግል ማርያም ከልጇ ከወዳጇ ከጌታችን መድኃኒታችን ኢየሱስ ክርስቶስ ጋር ወደ ምድረ ግብፅ ስትሰደድ በኢትዮጵያ ውስጥ ከቆየችባቸው ቦታዎች አንዱ ይህ ቅዱስ ቦታ ነው። ለአንድ ሳምንት ቆይታ አድርጋ የቦታውን ስም ምድረ ግራሪያ ስትል ሰይማዋለች። ግራሪያ ማለት ሁሉ ይገርርሎቱ ሁሉ ይገዛለታል ማለት ነው። አንድም ግራር በቆሙ ለሁሉ ጥላ መሰብሰቢያ እንዲሆን ደብረ ሊባኖስም የሁሉ ጥላ መሰብሰቢያ ነውና ምድረ ግራሪያ ተብሏል። ሁለተኛ ደብረ አስቦ ደብረ አስቦ ማለት የዋጋ ተራራ ማለት ሲሆን የሰየመውም ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አባታችን ጻድቁ አቡነ ተክለ ሃይማኖት በዚህ ቅዱስ ስፍራ 29 ዓመት ከጸለዩ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል ኪዳን ገብቶላቸዋል። ቦታውን ደብረ አስቦ የድካምህ ዋጋ የስምህ መጠሪያ ይሆንልህ በማለት ሰይሞታል። ሶስተኛ ኤላም ኤላም ማለት የእግዚአብሔር ክብር መገለጫ ማለት ነው። ይህ ቦታ የአባታችን የአቡነ ተክለ ሃይማኖት አጽም ለ40 ዓመታት የቆየበት ቅዱስ ስፍራ ነው። ስያሜውም የአቡነ ዮሐንስ ከማ ነው። ዮሐንስ ከማ የጻድቁ አባታችን የአቡነ ተክለ ሃይማኖት የመንፈስ ልጅ ናቸው። ኤላም የበረከት ቦታ፣ የሰላም ሰፈር ነው። የመድኃኔዓለም ቤተ ክርስቲያን ተሰውሮ ይገኝበታል። በመጨረሻ ደብረ ሊባኖስ ደብረ ሊባኖስ ማለት የሊባኖስ ተራራ ማለት ነው። ጻድቁ አቡነ ሊባኖስ የተባሉ ሮማዊ አባት ለ40 ዓመታት የጸለዩበት፣ ብዙ ገቢረ ተአምራት ያደረጉበት፣ ከእግዚአብሔር ጋር የተገናኙበት ነው። ትስሌአል ወትከብር እምነ ኩሉ አድባር ወገዳማት እሞን ለአህጉር ከአድባራት ከገዳማት ትከብራለች ከፍም ትላለች ለሀገራትም እናት ትባላለች ሲል አባ ሊባኖስ በጌታ የተወደደውና የቅዱሳን ከተማ ደብረ ሊባኖስን በጣም ይወዱት ነበር። ይሁን እንጂ ከእግዚአብሔር የታዘዘ መልአክ ይህ ቦታ ከአንተ በኋላ ለሚመጣው ለተክለ ሃይማኖት ነውና ወደ ትግራይ ሀገር ሂድ፣ ድል ፈንታ በዚያ ነው አላቸው። 40 ዓመት የደከምኩበት ለከንቱ ነውን? አሉት። ቅዱሳን አጽንዖተ በዓት ይወዳሉና መልአኩም ስለ ድካሜ ይህ ቦታ ደብረ ሊባኖስ ይባላል እንጂ ደብረ ተክለ ሃይማኖት አይባልም አላቸው። እሳቸውም ፍቃድ ይሁን ብለው ወደ ትግራይ ሀገር ሄዱ። ከዛሬ ድረስ ደብረ ሊባኖስ እየተባለ ይጠራል።